በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ አደረሰን። ዛሬ እንደተለመደው ይዤላችሁ የመጣሁት በዕለተ በዓሉ ስለሚባለው የቅዳሴ ምስባክ፣ የነግ ምስባክ እንዲሁም በቅዳሴ ሰዓት ስለሚባለው የቅዳሴ ማንሻውና በቅዳሴ ሰዓት ስለሚቀደሰው ቅዳሴ ያዕቆብ ዘስሩግ የሱን ሰራዊቱን ይዤላችሁ የመጣሁት። እስከ ትምህርታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ይህ ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ሐሳብ አስተያየታችሁ ደግሞ ኮሜንት ላይ መጻፍ እንዳትረሱ። ወደ ትምህርታችን የመጀመሪያው የትምህርታችን ክፍል የሚሆነው የነጉ ምስባክ ነው። ዘሩም ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመሄር እግዚአብሔር ይላል። ሁላችሁም በአትኩሮት ተከታተሉ። ይትአየን ዮሴፍ እግዚአብሔር አረጋዊ ዮሴፍ አረጋዊ ይትአየን መልአከ እግዚአብሔር አውዶሙ ሂደት አንበር ለእለ ይፈርህዎ ወያስተድየሉ ለእለ ይፈርህዎ ወያድኅኖሙ ወሰጠጠ ወያድኅኖሙ ጣዕሙ ወታእምሩ በሰላሳ ጣዕሙ ወታእምሩ ከመሄር ሂደት መሰንቆ ከመሄር እግዚአብሔር እንደተለመደው ደርስ እግዚአብሔር ይትአየን ወሰጠጠ እግዚአብሔር መጽሐፈ ዕዳሆሙ ወሰጠጠ መጽሐፈ ዕዳሆሙ ይትአየን መልአከ እግዚአብሔር አውዶሙ ዶላይ ድፋት አውዶሙ አንበር አውዶሙ ለእለ ይፈርህዎ በሰላሳ ለእለ ይፈርህዎ ወያድኅኖሙ እንደተለመደው ወሰጠጠ ወያድኅኖሙ ጣዕሙ ገብርኤል አሰራ ገብርኤል ጣዕሙ ወታእምሩ ሶስተኛው ድርብ ነፍስ ጣዕሙ ወታእምሩ በሰላሳ ጣዕሙ የመጨረሻው ማለትም አራተኛው ድርብ አጥመቀ ጣዕሙ ወታእምሩ ከመሄር እግዚአብሔር ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመሄር እግዚአብሔር። ከዚህ ቀጥሎ የምናየው ትምህርት ደግሞ የቅዳሴው ምስባክ ነው። በአትኩሮት ተከታተሉ። የቅዳሴው ምስባክ ሶበ ትሬእዮሙ ለጠቢባን ይመውቱ ወከማሁ ይታጎሉ አብዳን እለ አልቦሙ ልብ ወያድጉ ለባዕድ ብዕሎሙ ሶበ ትሬእዮሙ መጽሐፈ ዕዳሆሙ መጽሐፈ ዕዳሆሙ
ሶበ ትርየዮሙ ለጠቢባን ባላይ ድፋት ለጠቢባን ይመውቱ አንበር ለጠቢባን ባላይ ድፋት ይመውቱ አንበር ለጠቢባን ይመውቱ ወከማሁ በእንቆ ሰምፔር ይታጎሉ ከማጡ እንቆ ሰምፔር ከማጥኡ ወከማሁ ይታጎሉ አብዳን አነኒ አብዳን እለ አልቦሙ መሰንቆ ልብ ወሰጠጠ መሰንቆ ወሰጠጠ እለ አልቦሙ ልብ ወያሃድጉ ለባዕድ ወያሃድጉ ሂደት ለባዕድ በሰላሳ ወያሃድጉ ለባዕድ ብዕሎሙ እንደተለመደው ድርስ ብዕሎሙ ሶበ ትርእዮሙ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ሶበ ትርእዮሙ ለጠቢባን ይመውቱ ወከማሁ በእንቆ ሰምፔር ይታጎሉ አነኒ በእንቆ ሰምፔር አነኒ ወከማሁ ይታጎሉ አብዳን አንር አብዳን ላልቦሙ ልብ ወያሃድጉ ገብርኤል ለባዕድ በሰላሳ ገብርኤል በሰላሳ ወያሃድጉ ለባዕድ ብዕሎሙ ሶበ ትርእዮሙ ወሰጠጠ ለጠቢባን አጥመቀ ወሰጠጠ አጥመቀ ሶበ ትርእዮሙ ለጠቢባን ይመውቱ ወከማሁ ይታጎሉ አብዳን ላልቦሙ ልብ ወያሃድጉ ነፍስ ወያሃድጉ ለባዕድ ወያሃድጉ አራተኛ ድርብ አጥመቀ ወያሃድጉ ለባዕድ ብዕሎሙ ሶበ ትርእዮሙ ለጠቢባን ይመውቱ ወከማሁ ይታጎሉ አብዳን ላልቦሙ ልብ ወያሃድጉ ለባዕድ ብዕሎሙ የቅዳሴው ምስባክ ይህንን ይመስላል። ከዚህ ቀጥሎ የቅዳሴው ማንሻና ሰራዊት ምላችሁ ይሆናል። በአትኩሮት ተከታተሉ።